አልሰነ ሰፋ ባላለው የኢትዮጵያ ንግድ ባንክ የኮርፖሬት ኮሙኒኬሽን ዳይሬክተር ውድ የኢትዮጵያ ንግድ ባንክ ደንበኞችና መላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ አደረሰን። ኢትዮጵያ ንግድ ባንክ ተመሰረተ ከ83 ዓመት በላይ አስቆጥሯል። በዚህ ዓመታት ውስጥ የኢትዮጵያ ባለውለታ ሆኖ ትልልቅ ፕሮጀክቶችን እያከናወነ የሚገኝ ባንክ ነው። ህዳሴ ግድብን ከ95 በመቶ በላይ የኢትዮጵያ ንግድ ባንክ ፋይናንስ አርጎት ዛሬ አልቆ ለመላው ኢትዮጵያ ሁሉ ሐሴት የሆነበትና ትልቁ ግድባችን በአፍሪካ አንደኛ ሆኖ የኢትዮጵያን ህዝብና እንዲሁም በሆርን ኦፍ አፍሪካ ህዝብን እያገለገለ ይገኛል። ህዝባችን በሁሉም የፋይናንስ ስርዓት ውስጥ ኢንክሉሲቭ እንዲሆን ወይም ደግሞ አካታችነት የፋይናንሻል አካታችነትን ለማረጋገጥ ትልልቅ ስራዎችን የኢትዮጵያ ንግድ ባንክ እየሰራ ይገኛል። ከዚህ ውስጥ በቅርቡ ለአርብቶና ለአርሶ አደሮቻችን ያስተዋወቅነው ትልቅ ስራ አለ። እሱም የኛ አርሶ አደርና አርብቶ አደር እንዳይቸገሩ ያለውን መሬት ባለቤትነትን ብቻ በማሳየት ከንግድ ባንክ ያለምንም ማሳያ የሚበደርበትንና ፋይናንሻሊ ኢንክሉሲቭ እንዲሆን ያደረግንበትና ትልቁ የኢትዮጵያ ንግድ ባንክ ድል ብለን የምናስበው ነው። በተጨማሪ ትልቁ ፋይናንሻሊ ኢንክሉሲቭ ለመሆን የኢትዮጵያ ንግድ ባንክ የሰራቸው ስራዎች ሲቢ በጄ የሚባል የዲጂታል አማራጭ አቅርበናል። ሲቢ በጄ ኢትዮጵያ ውስጥ ለሚገኙ የመንግስት ሰራተኞችና መንግስታዊ ላልሆኑ ድርጅቶች ለሰራተኞቻቸው የምናቀርበው የብድር አይነት ነው። ተቋሞቹ በሲቢ ብር ብቻ በኢትዮጵያ ንግድ ባንክ በኩል ደሞዛቸው እንዲከፈል ከኢትዮጵያ ንግድ ባንክ ጋራ ፊርማ ከተፈራረሙ ውል ከተዋዋሉ ሰራተኞቻቸው ስንትም ይሁኑ ስንት እስከ 150 ሺህ ብር ያለምንም ማሳጃ ቤታቸው ተቀምጠው ብድር የሚያገኙበትን አማራጭ ነው ያቀረብነው። ይህ አማራጭ በጣም ትልቅ አማራጭ የገና ስጦታ ነው ብለን የምናስበው ትልቁ ዘንድሮ ያመጣነው አማራጭ ነውና መላው የኢትዮጵያ ሰራተኞች በግል ድርጅቱን ተቀጥሮ የሚሰሩ ሰራተኞቻችን በዚህ እንዲጠቀሙ የኢትዮጵያ ንግድ ባንክ ያበረታታል ማለት ነው። ጤና ይስጥልን። እዮብ እባላለሁ ከኢትዮጵያ ንግድ ባንክ ዋናው መስሪያ ቤት።
የገና በዓልን ምክንያት በማድረግ እንኳን አደረሳችሁ ለማለት እየመጣን ነበር። ሄሎ ጤና ይስጥልኝ። አብሬሽ ራሂል እባላለሁ ከኢትዮጵያ ንግድ ባንክ ነበር። የበዓል ስጦታ ይዘን እየመጣን ነበር ወደ እናንተ ቢሮ። ሄሎ ጤና ይስጥልኝ። መሳይ እባላለሁ ከኢትዮጵያ ንግድ ባንክ ነበር የምደውለው። ደንበኞቻችንና መላው የኢትዮጵያ ሕዝብ እንደምታስታውሱት ባለፈው የባጀት ዓመት በሀገራችን በዲጂታል ከተዘዋወሩ 16 ትሪሊየን ብር የኢትዮጵያ ንግድ ባንክ በራሱ የዲጂታል አማራጮቹ ከ13 ትሪሊየን ብር በላይ በማንቀሳቀስ ለኢትዮጵያችን አለኝታ ሆኖ እየሰራ ይገኛል። ዘንድሮም ይህንኑ ገድል ለመድገምና የበለጠ ሕዝቡ በአጠቃላይ ወጣቱ፣ አዛውንቱ በኢትዮጵያ ውስጥ የሚንቀሳቀሱ ፋይናንስ ነክ የሆኑ ነገሮች ሁሉ በዲጂታል አማራጮቻችን እንዲንቀሳቀሱ ትልቅ ስራ እየሰራ እንገኛለን። በዚህ ውስጥ ደግሞ የሞባይል ባንኪንጋችን፣ የኢንተርኔት ባንኪንጋችን በፖስ ማሽን፣ በኤቲኤም በመጠቀም ባለፈው ያስመዘገብነውን ድል የበለጠ እንድንደግም በኢትዮጵያ ንግድ ባንክ የዲጂታል አማራጮች እንድትሰሩ በታላቅ አክብሮት እንጠይቃችኋለን። ውጭ ሀገር ለሚኖሩ ወገኖቻችን አገር ውስጥ የምንሰራውን ኢንቨስትመንት ስራ በተጨማሪ ወደ ውጭ ወጥተን ዘንድሮ ለዲያስፖራችን ብቻ ከ50 ቢሊዮን ብር በላይ ባጀት አዘጋጅተን እየሰራ እንገኛለን፣ እየጠበቅናቸው እንገኛለን ማለት ነው። እንኳን ደህና መጣችሁ፣ እንኳን አብሮ አደረሰን። አንጋፋና ቀዳሚ የሆነው የኢትዮጵያ ንግድ ባንክ ጋር በመስራታችን ኩራት ነው የሚሰማን። ለበዓል ለሁላችንም እንኳን አብሮ አደረሰን ማለት እንፈልጋለን። የሚቀጥለው ዓመት ደግሞ እንደ ፈረንጆቹ ያው መጀመሪያ ዓመት እንደመሆኑ አንፃር ውጤታማና ሰክሰስፉል እንደምንሆን ሙሉ እምነት አለን። የተባረከ እና ምርጥ ዘመን እንዲሆንላችሁ ውጤታማ እንድትሆኑ መልካም ምኞታችን ለመግለጽ እንወዳለን። እግዚአብሔር ይስጥልን፣ እናመሰግናለን። ያው ኢትዮጵያ ንግድ ባንክ ዋናው አጋራችን ነው፣ ትልቁ ባንካችን ነው፣ የምንተማመንበት ነው። ስለዚህ እናንተንም እንኳን ለዚህ ለገና በዓል አደረሳችሁ። መጪው ዓመት ለሁላችንም የተባረከ የተቀደሰ ይሁን። ሀገር ሰላም ያርግ፣ ገበያውን ጥጋብ ያርግ። ገበያው ጥጋብ ሲሆን ሁላችንም አብረን እንሰራለን። አመሰግናለሁ። Okay, thank you very much, and Merry Christmas to all of you, and hope CBE will be better and better, and we will cooperate more and more in the future. Okay, አመሰግናለሁ። Thank you. እንኳን አደረሳችሁ። እንኳን ደህና መጣችሁ። እናመሰግናለን። ለክብርት ሚኒስትር የተሰጠ ስጦታ ነው፣ ከክብር ፕሬዚዳንታችን የተላከ ስጦታ ነው። እንኳን አደረሳችሁ የኢትዮጵያ ንግድ ባንክ። እናመሰግናለን። የኢትዮጵያ ንግድ ባንክ ለላከልን ስጦታ በጣም ነው የምናመሰግነው። እንኳን አደረሳችሁ። መልካም በዓል። የኢትዮጵያ ንግድ ባንክ በ2018 ዓመተ ምህረት የ6 ወር የስራ አፈጻጸም ትልቅ ድል ያስመዘገበበት ወራት ሆኖ አልፏል። በ6 ወራት ውስጥ ብቻ ከ325 ቢሊዮን ብር በላይ ቁጠባ ያሰባሰብንበትና ይህም ደግሞ ኢትዮጵያ ንግድ ባንክ አጠቃላይ ሀብት ከ2 ትሪሊዮን በላይ ያሻገረ በመሆኑ መላውን የኢትዮጵያ ሕዝብና መላውን ደንበኞቻችን እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። እንኳን አደረሳችሁ። የኢትዮጵያ ንግድ ባንክ ነው፣ ክቡር ፕሬዚዳንት ናቸው የላኩን። እንኳን አደረሳችሁ። እናመሰግናለን። እኛም ይህንን ከባንኩ ፕሬዚዳንት ይህን እንኳን አደረሳችሁ ስጦታ ስንቀበል በደስታ ነው። ባንካችን እንግዲህ እኛ እንደ ባንክ ብቻ ለምንቆጥረው እንግዲህ እንደ ልዩ ሀገራዊ ስትራቴጂ አጋር አድርገን ነው የምናየውና ከኢትዮጵያ መንገዶች ባለስልጣን ጋር ኦልሞስት ከ70 ዓመት በላይ እንግዲህ በጋራ ሀገር ሲያለሙ የነበሩ ተቋማት ናቸው እና እስካሁን ለነበረን ትብብር መቼም ትርጉም ያለው
ትብብር እያደረጉ ሀገርን እዚህ ያው ለደረሰችበት አድርሰዋልና እና እስካሁን ለነበረው አስተዋጽኦና አጠቃላይ ከኛ ጋር ለነበረው ግንኙነት መልካም ግንኙነት በጣም እኛም እናመሰግናለን። ደስ ብሎናል። በጣም እናመሰግናለን። ሰላም ናችሁ? እንኳን አብራ ደረሰን። ሰላም ያው ስለመጣችሁ እጅግ አድርገን እናመሰግናለን። ተቋማችን ደስታ ቢዝነስ ግሩፕ ይባላል። ደስታ ቢዝነስ ግሩፕ ያው የኢትዮጵያ ንግድ ባንክ የረጅም ጊዜ ደንበኛ ነው። የኢትዮጵያ ንግድ ባንክ የልደት በዓልን እንኳን አደረሳችሁ ለማለት ስለመጣችሁ እጅግ አድርገን እናመሰግናለን። እኛም እንኳን አደረሳችሁ ለማለት እንወዳለን። ያው በቀጣይም አብረን ለመስራት ቃል እንገባለን። እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። አመሰግናለሁ። Our Sinoma is in 2012 come to Ethiopia. Until now we have 13 years. During these 13 years we have account in commercial bank. We have cooperation and help each other during maybe 13 years. Now we have two companies here. One is Sinoma, another company is SIE. You can see it there. One is Sinoma company, another is SIE company. We have two accounts in commercial bank. And more than 10 years, thank you. You give us the best service. እንግዲህ ጥቂት የማይባል ዓመታት አብረን በአጋርነት ቆይተናል። በተለይ ከሪፎርም ወደዚህ ያደረጋችሁልን ሰፖርት በተለያየ አቅጣጫ ተቋሙም በሊኩዊዲቲ የተሻለ ፖዚሽን ላይ በመሆኑ የተመራጭ ፕራይመሪ ፔይንግ ባንክ አድርገን ስንጠቀምበት ቆይተናል። ያለንን ግንኙነት ወደ ስትራቴጂክ ፓርትነርሺፕ ማሳደግ ችለናል። እስካሁን ባለን ሪሌሽንሺፕ ስለመጣችሁ እናመሰግናለን። ሴንቸሪ ቢዝነስ ግሩፕ በአጠቃላይ ከንግድ ባንክ ጋር ባለው የስራ ግንኙነት በጣም ደስተኛ ነው። ንግድ ባንክ ዋና አጋራችን ነው። ወደፊትም አብረን ለመስራት ብዙ ፕሮጀክቶች የጀመርናቸው አሉ። ስለዚህ እኛም በበኩላችን ለንግድ ባንክና ለአጠቃላይ ለሰራተኞቹ መልካም የገና በዓል እንላለን። እንዴት ናችሁ? እንኳን አደረሳችሁ። ሰላም ናችሁ? እንዴት ነው? ከኢትዮጵያ ንግድ ባንክ ነበር። ኢትዮጵያ ንግድ ባንክ ያው የምንተማመንበት ባንክ ነው። አብዛኛው ስራችንን የምንሰራው ከኢትዮጵያ ንግድ ባንክ ጋር ነው። በዋናነት ቅርንጫፋችን ቂርቆስ ቀበሌ ቅርንጫፍ ነው። 3 አካውንቶች አሉን። ከረንት፣ ኦቨርድራፍት እና የሪቴንሽን አካውንት አለን። አብዛኛው ኢምፖርት እና ኤክስፖርት ትራንዛክሽኖቻችን በሙሉ የሚደረጉት በኢትዮጵያ ንግድ ባንክ በኩል ነው። ከላይ ጀምሮ ከዋና ኃላፊዎቹ ከቫይስ ፕሬዚዳንቶቹ ጀምሮ ጥሩ የስራ ግንኙነት አለን። ሁሉን ነገር በደስታ ነው እየሰራን ያለ ነው። ብራንቾቹም ጥሩ ነው ሰርቭ የሚያደርጉን። እናንተም ደግሞ ኦርቢስ የስራ ፓርትነራችን ነው ብላችሁ እንኳን አደረሳችሁ ለማለት ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። ወደፊትም የተሻለ አብረን እንደምንሰራ ተስፋ እናደርጋለን። ውድ ደንበኞቻችንና መላው የኢትዮጵያ ሕዝብ እንደምታስታውሱት ባለፈው የባጀት ዓመት በሀገራችን በዲጂታል ከተዘዋወሩ 16 ትሪሊየን ብር የኢትዮጵያ ንግድ ባንክ በራሱ የዲጂታል አማራጮቹ ከ13 ትሪሊየን ብር በላይ በማንቀሳቀስ ለኢትዮጵያችን አለኝታ ሆኖ እየሰራ ይገኛል። በመጨረሻም መላው ደንበኞቻችንና ለክርስትና እምነት ተከታይ ወንድሞችና እህቶቻችን እንኳን ለገና በዓል በሰላም አደረሳችሁ አደረሰን። ይህ በዓል የሰላም፣ የጤና፣ የደስታና የብልጽግና እንዲሆንልን ከልብ እንመኛለን። መልካም በዓል።